የምግብ ሉዓላዊነትን ማረጋገጥ በአንድ ጀንበር የሚፈጸም አይደለም። ያለንን የተፈጥሮ ጸጋ ተጠቅመን ወደ ምግብ ሉዓላዊነት ሊያሸጋግረን የሚችል ስራ እየሰራን ነው ያለነው። ከዚህ አንፃርም ከውጭ የምናስገባው የነበረውን ማዳበሪያ በሀገር ውስጥ ለማምረት ትልቅ እርምጃ ተራምደናል። ለምሳሌ ያለንን የተፈጥሮ ጋዝ ሀብት በመጠቀም በሀገራችን በአመት ወደ 3 ሚሊዮን ሜትሪክ ቶን ዩሪያ ማስመረት የሚያስችል የማዳበሪያ ፋብሪካ የግንባታ ስራው በይፋ ተጀምሯል። ያ በሚጠናቀቅበት ጊዜ ኢትዮጵያ አሁን ከምትጠቀምበት የዩሪያ መጠን በሁለት እጥፍ ያደገ ምርት እናገኛለን በሀገራችን ውስጥ ማለት ነው። ይሄ ከግብዓት አኳያ የምግብ ሉዓላዊነትን ለማረጋገጥ የምናደርገውን ጥረት ወደፊት የሚያራምድ ይሆናል። የምግብ ሉዓላዊነት አረጋገጥን የሚለው ፓርቲና መንግስት የምግብ ሉዓላዊነት በተረጋገጠበት ሀገር የምግብ እጥረት ያለባቸው ዜጎች በሚሊዮን የሚቆጠሩ ሆነዋል። እነዚህ ሁለት የሚጋጩ ሀሳቦች ላይ ምንድነው እናንተ ሀሳብና እንዴት ነው የምታስታርቋቸው? እኛ የምግብ ሉዓላዊነትን አረጋግጠናል አላለም። የምግብ ሉዓላዊነትን ማረጋገጥ ትልማችን ነው። የምግብ ሉዓላዊነትን ማረጋገጥ ማለት በአንድ ሀገር የምግብ ምርትን እስከ እሴት ሰንሰለቱ ድረስ እሴት እስከሚጨመርበት ድረስ ምግብ የሚመረትበትን ስርዓት መቆጣጠር መቻል ነው። ከዚህ አንፃር የሚጎሉ ነገሮች እንዳሉ እናምናለን። መቼ ነው ኢትዮጵያ የምግብ ሉዓላዊነቱንና የምግብ ምርት ወይም የግብርና ምርት ሉዓላዊነቱን የምታረጋግጠው? የግብርና ትራንስፎርሜሽንን ስታረጋግጥ ነው። በየብልጽግና ማይልስቶኖቻችን አስቀምጠናል። በ2040 ሙሉ በሙሉ ማለት ነው ኢትዮጵያ የምርትና ምርታማነቷ መጠን ዓለም ከደረሰበት በላቀ ደረጃ ይሆናል። በዓለም 400 ሚሊዮን ህዝቦችን መመገብ የሚችል ደረጃ ላይ ትደርሳለች ነው። በሁለተኛ ደረጃ ደግሞ በ2025 እንደ ኢትዮጵያ አቆጣጠር የምግብ ዋስትናችንን የምናረጋግጥ ጊዜ እንደሚሆን በግልጽ አስቀምጠን እየሰራን ነው ያለነው።